ትንሽ እያጠናው ስለነበር አሁን ትዝ አለኝ። ይሄ ዙባባ ዝንቧ አላያችሁም እንዴ? ከአላህ ሌላ የሚይዟቸው ዝንብን እንኳን አልፈጠሩም ይልና ከዛ በኋላ ዝንቧ የሆነ ነገር ብትነጥቃቸው ከዝንቧ ያንን ነገር መመለስ አይችሉም ይላል። እኔ ራሴ ያረኩት ሪሰርች አለ፣ ግን አንድ ሁለት ሰው ስጠይቅ ብዙም ወይ ሀሳቡንም አላወቁትም። እና ለአንተ የምጠይቅህ ተፍሲሩ እንድትነግረኝ ከዛ የኔን ሀሳብ እነግርሃለሁ። ዝንቧ ምንድነው የምትነጥቃቸው ነው የኔ ጥያቄ። እና መመለስ አይችሉም የተባለው በጣም ጥሩ። ይህ አንቀጽ ይገኛል ከተባለ ሱረቱል ሐጅ የመጨረሻው ገጽ ላይ ይገኛል። ያ አዩሃ ናስ ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب عليه. يا أيها الناس إن أنت سويتها على الله ضرب مثل ምሳሌ ተመታላችሁ فاستمعوا له ለእርሱም ስሙ አዳምጡ አለ አላህ። በምን ምሳሌ ላደርግ ነው? በዝንብ። እንግዲህ ሰዎች ፈጣሪ ብለው የምትጠሯቸው ሁሉ ከእኔ ከአላህ ውጭ ማንም አካል ዝንብን ራሱ የመፍጠር አቅም የለውም ማለት ነው። إن الذين تدعون من دون الله على እነዚያ ከእኔ ከአላህ ውጭ የምትጠሯቸው አካሎች ለን يخلቁ ذبابا ለን يخلቁ ذبابا ዝንብን እንኳን መፍጠር አይችሉም። አይደለም ዝንብን መፍጠር አለ አላህ ወረድ አለ ከዚያ በታች ዝንብን መፍጠር አይችሉም ካለ በኋላ ከዚያ ወረድ አለና ወኢየስሉሙሁ በዝማው ሸይአን አለ። አይደለም መፍጠር ይቀርና ዝንብ የሆነችን ነገር ብትነጥቃቸው ላ يستنقذوه منه ከእርሱ ሊያስጥሉት አይችሉም ማለት ضعفاء الطالب والمطلوب። ስለዚህ ፈላጊውም ተፈላጊ ሆነ ሰው አያችሁ አይደል? ሁለታቸውም ዝንብን መፍጠር አይችሉም። ያ የሚመለከው አካል ዝንብ ራሱ ቢነጥቃቸው ያንን መቀማት አይችሉም ማለት ምን ማለት ነው? ዝንብ በባህሪው የሆነን ነገር ቶሎ አይበላም ዝንብ የተባለው ፍጡር። ነገር ግን የሚበላውን ምግብ ከመብላቱ በፊት ወዳው እንዳረፈ ያን ነገር ይበታትነዋል። ይወጣዋል አይደል? ከዚያ በኋላ ያንን ነገር ይወስደዋል። እንዴት ብለህስ ዳግም ልታገኘው ትችላለህ ያንን የነጠቀህን ነገር? ምክንያቱም ሳይገባ በፊት ወደ ሆዱ ከማስገባቱ በፊት ያንን ነገር በታትኖ ጨርሰው ነው ከዚያ በኋላ የሚያስገባው። ማንም ሰው ያንን ሊያገኘው በማይችልበት መንገድ ዳግም ልታገኘው አትችልም ነው። በቃ እንዲህ አድቅቆ እንትን ብሎታል፣ አበላሽቶታል ያን ነገር። ያ ወላሂ ነው የምልህ። ሁለት በጣም ሐፊዝ የሆኑ ኡስታዞችን ጠይቄ ጭራሽና አሁን አንተ ካብራራሁ ላይ ልጨምርበት። ሱብሃንአላህ ሁሱ አላህ ይጨምርልህ። እንትን ሳይንቲፊክሊ እናብራራው ሁሱ ያለውን ነገር። በዓለማችን ላይ 99.9 የሚሆነው ፍጡር ወይም እንስሳት ምግብን ኢንተርናሊ ነው ዳይጀስት የሚያደርጉት ተባለ። ማለትም ምግብን ይበሉትና ሆዳቸው ውስጥ ነው የሚፈጨው። ከማ ውጪ? ከዝንብ ውጪ። ዝንብ ምግብን ውጣው አይደለም ሆዷ ውስጥ የሚፈጨው። ዝንብ መጀመሪያ ኢንዛይም እንደ ምራቅ፣ አሁን እኛ ምራቅ የምንለው ኢንዛይም፣ ምራቅ እኮ ምግብን የመፍጫ የመጀመሪያው ፕሮሰስ ነው። ጥርስ የምግብ መፈጨት 90% ስራው ነው የሚሰራው። ዝንብ መጀመሪያ ምግቡ ላይ ያን ኢንዛይም ወይም ያን ምራቅ ነገር ከጨመረችበት በኋላ ከተፋችበት በኋላ ምግቡ ዲዞልቭድ ይሆንና ወደ ሊኩዊድነት ይቀየራል ወይም ወደ ፈሳሽነት። ከዛ ዝንብ አፍ አይደለም ያላት፣ እንደ መሳቢያ ቲዩብ ነው ያላት። ዝንብን ገብታችሁ ጉግል ላይ ከዛ ይቺ ዝንብ ምንድነው ምጥጥ ነው የምታረገው። ሶ ፖይንቱ ምንድነው? ሂስቶሪካሊ አለ ያው እንትኑ ሪሰርች ሳረግ ነው በጣም ነው የሚገርመው። ሂስቶሪካሊ እነዛ ጣዖቶች ቁረይሽ የሚያመልኳቸው ጣዖቶች ምግብ ምናምን ይሰጧቸዋል። እና እቺ ዝንብ መታ ከዛ ምግብ ላይ ብትወስድ ጣዖቶቹ እንኳን መንቀሳቀስ አይችሉም፣ ሲሰረቁ ማለት ነው። እየተሰረቁ ነው ሊትራሊ። ሳይንቲፊክሊ ደግሞ አሁን ውሻ፣ ድመት፣ አንበሳ የሆነ ነገር ይዞብህ ቢሮጥ እሱን ከያስከው ምግቡን መቀበል ትችላለህ። ኢቭን ከሆድ ውስጥ እኮ ሲወጣ ያልተፈጨ ነገር ሊወጣ ይችላል።
ከዝንብ በስተቀር ዝንብን እንደዛ ምግቡን ወስዳ በሆነ አቅምህ ብትይዛት ራሱ ያንን ምግብ የመመለስ አቅም የለህም። ምክንያቱም ምግብ ስቴቱ ዲዞልፍ ሆኖ አልፏል። ሱብሃንአላህ። አንደኛው እንደውም ኡስታዝ ያው ትንሽ ተከራከረኝ፣ እንዴት እንደዚህ አይነት ሀሳብ ምናምን ብሎ ማለት ነው። እና እኔ ማንን ልጠይቅ? ሱብሃንአላህ።